ይገልጡ አይኖርም ቶማቶ ማን ነው ዮናስ ነኝ ክፈት አንተ በባል ትተኛለህ እንዴ ክፈት ዮናስ ማንም የለም ሰኞና ሮብ ደውል የዛሬ 3 አመት አንተ ብቻ ቀልድ ክፈት ደግሞ ቆልፎ ነው እንደምተኛው እየመታ ነው እንደ ክፈት ሶዬ ማንም የለም ማልኩ እኮ ያማል እንደ እና ታዲያ አንተ ማን ነህ እብዳታ ስማ እኔ ቴሌቪዥኑ ነኝ ቅድም ራዶኑም ሲያወራ ነበር አይ ገገማ ብቻ ቺኮችም አብረውኝ ነበሩ በቃ ሃፒ ኒው ይር ቺኮች ዮኒዬ ዮን ሄድ ዮኒ ዮናስ ያስኩ አየህ እና አሁን ኳስኒ ህልም ነው በለኝ አሞኛል ተወኝ በእናትህ የእናትህ ምን ሆነ ሊስትሮ የሚያለቅሰው አባ ምን ሆነ የምታለቅሰው በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ ሰው አትመን ወንድ ልጅ ሲያለቅስ እኮ እናትህ ሰው አትመን ሰው ማመን አያስፈልግም በእናትህ ግባና እስቲ እናውራ አልገባም በእናትህ ና በእናትህ ወንድ ልጅ ሰው አትመን ምን ሆነ ነው አባ ሰው አትመን ምን ዘርፈው ነው አይደለም ሊዘርፍ ነው ያለኝ አንተለን አንተ ደንቆሮን ሰው አትመን ባካችሁ ሰው አትመን አንተ ማርቆስ ይሄንንማ ቁጭ ብዬ ነው የምነግርህ ስማ ፈረንጆቹ ማለት ነው አንድ ጉሬዛ ቁጭ አድርገው ማለት ጥለው ሄደዋል ብለህ እኮ ነው ወሬ ለመስማት ጉሬዛ ቁጭ አድርገው ማለት ነው 100 ሰው ጋር ሊያደባድቡ አንድ ኪንግ ኮንግ አለ ቺምፓንዚው እሱን ከ100 ሰዎች ጋር አገሮች ሁሉ አንድ ሰው ተደባዳቢ እየሰጡ ነው አሉ እና ከኛ ሀገርም ማለት ነው እነ ሴዶ ማርሻል አርት አሁን አንገቱ ላይ ወጥቶ ሃይ ቢያረገው ቺምፓንዚው እዛ ከአንድ ብር ጋር ሳውና ውስጥ የነበሩት እንዳለ ጠብደሎች ቺምፓንዚ ጋር ድብድብ አለልሽ አገራችሁን ማስጠራት ከፈለጋችሁ ማለት ነው ከ100 ሰው ጋር አንድ ቺምፓንዚ ማለት ነው ያሸንፍ ይሆን ይመስለኛል አንድ 20 ማለት ነው እንደ በቆሎ ነው ምንጣጥላቸው አሉ አትበል ቀደም እሱ ጋር አለ ግን ማለት ነው ውርር ካረካችሁት በኋላ እንትን ሹፕ ብሎ እንደዚህ ቴስታ የሚገባ ቴስታ የምትችሉ ካላችሁ ራሱ በኔ በኩል ነው እና መመዝገብ የምትፈልጉ ማለት ነው ባዮ ላይ ቺምፓንዚ አለ እኔ ደግሞ የቺምፓንዚ እንትን ምናምን ጉዳይ አስፈጻሚ አይደለም ደግሞ ቡናችሁ ፈሷል እና ታዲያ ይሄንን ሳጠጣው እንዴ ገና ለገና እዚህ ጋር አለኝ ብለህ ማለት ነው የፈሰሰውን አትናቅ ቸኮላትን ብላ ፍንጭትን አስፋ ቡናን ጠጣ በባዶ እዚህ ስኳር ያረቅ አትልመጭመጭ ህይወት መረር ያለች ናት በባዶ ጠቆር ያለች ናት ህይወት እዚህ በስኳር ያጣፈጥክ ማለት ነው በማር በጫው እንደውም ከተቻለ ገደውን እዛ ቆሮን እዛ ጋር ለኩሰ ገላ ድጋሚ ለኩስ ስትላላየው ስለወቸ ጉድ ምንም አልተናገርክ ያንን ታሪክ አታወራውም ነበር እንዴ ያኮ ገዳይ ታሪክ ነበር አላችሁ እንደዚህ ተጠግቶ የሚያወራው ሰውዬ ሞቲቬት የሚያረጉ ታሪኮች ስላሉኝ ማለት ነው እንደዚህ እየገባውኝ ላይቭ ብለጠልጠው ማለት ነው ታሪኮች እናወራለን ዛሬ ብዙ ምናው ስለ ዛሬ ራሱ ባወራላችሁ ደስ ይለኛል ሙቀቱ ግለቱ ማለት ነው ወሬ አይደለም ምናወራው ትምርታዊ የሆነ ነገር አታሳስቱኝ እዚህ ጋር አሁን ሳይዳይ anyway ኮሜዲያን ቶማስ ላይክ ዩር ላይቭ ከቶለ ነው ኮሜዲያን ቶማስን አስገቡት እዚህ ላይቭ ላይ አለ እንደ ይኖር ይሆን ያማረብህ መስሎ ፊት ተጠፍጥፏል ወንድሜ ቂጣ ነው እንደምበላው ሰሞኑን ነገረኛ ሰው ይሄንን ሰው እየታቋለ ምን ቀልድ ስትነግረው ራስ አንተ ቂጣ ራስ ኖት እኮ ጽፋለሁ ቀላል ሰው መስያል ኖት ወይኔ እያረጀው ነው በእናትህ ሽበት አንተ ነው በቃ ቀልቤ ተናደድኩ እምቢ ተብዬ በባዶ ልገሉኝ ነው እንደ አርብ ላይ ቁጭ ብዬ እንደማወራ ፍሮሚስ ገብታል እንደውም ገብታ ይቅርታ ቪዲዮ ስራ እስቲ ቪዲዮ አይተን እንመለሳለን ላ ላ ላ ላ ላ ላ ላ ዊ
አንዴ እያደራረኩኝ ነው። ስክሮል አድርጉና ተመልሳችሁ ነው። አደራረቀ ለባብሼ አሪፍ ቪዲዮ ሰራላችኋለሁ። ጉዶኜ ነበረ ዛሬ እንዴ ያማችኋል እንዴ? በስክሮል አድርጉ። ምንድን ነው እዚህ ጋር እስካሁን ቁጭ ብለን ምን አስባችሁ ነው? በቃ ስክሮል አድርጉ እንዴ! አረ ጉድ በሉ። ስክሮል አድርጎ አንዴ አደራርቄ ለባብሽ አንዴ ያለ እንትን እያልኩ ነው። ፕራይቬሲ እንዴ ሰው ያሟል እውነት ማለት ነው። አይገርም? እንትን ብለው እንዴ አሎ ምንድን ነው ችግራችሁ? አንዴ ስክሮል እስካሁን ድረስ ቁጭ ብላ ስክሮል አድርጉ አላልኩም እንዴ? ታዲያ ምን ትሰራለህ እዚህ? ከይሁድ የረዘመ ነገር ነው እዚህ አሁን ማሳያችሁ። አለበለዛ በቃ አሁን ስሄዱ አሉ ምንድን ነው ችግራችሁ? ኧረ እኔ ወደዛ ልበል መሰለኝ ነገር። ቆይ አንቺ ለምንድን ነው ለልጅሽ ሁሌ ፓስታ ብቻ የምትቆጥሪለት? ጓደኞቹን አታይም? ምን ይዘው ነው የሚመጡ? ጥብስ፣ አሩስቶ፣ ዱለት። ደግሞ ለዛ ለተረገመ ልጅሽ ነግሬው ነበረ። ቢያንስ ሐሙስ ፓስታ አትቋጥሪልኝ ቲቸር አይወድም ብዬ ነግሬዋለሁ። በአንቺ ልጅ የተነሳ እኔ ጾም የለዋል እንዴ? ማለት ለምንድን ነው ሐሙስ ጾምን የምትውለው? ሐሙስ የልጅሽ ተራ ነው። የእሱን ምሳ ነው የምበላው። የልጅን ምሳ ትበላበታለህ? ቀላል እበላበታለሁ እና ባዶ ሆዴን ላስተምርልሽ? ለዳይሬክተሩ ነው የምናገረው። የልጅን ምሳ ትበላበታለህ? የሚከፈላችሁ ደሞዛችሁስ ትሰሚያለሽ? ደሞዛችን ለቤት ኪራይ ራሱ አይበቃንም። የመምህር ኑሮ ምን አይነት ኑሮ እንደሆነ ታውቂያለሽ? አታውቂም። ደሞዛችንን ተቀበለን የቤት ኪራይ ከፈልን። ከዛስ ምን እንብላ? ማን ያስተምርልሽ ልጅሽን? በቃ አታልቃቅስ። የምፈልገውን እቋጥርልሃለሁ። እሺ በርገር አድርጊው። እሺ በርገር በልቼ አላውቅም።